ይህ በኢትዮቴልሳት ከኦሮሚያ ሚዲያ ኔትወርክ ጋር በመተባበር በሳምንት አንዴ ዘውትር ማክሰኞ የሚቀርብላችሁ የፍንፍኔ ራዲዮ ፕሮግራም ነው። ጤና ይስጥልን አድማጮች፣ እንደምን ሰነበታችሁ? ዛሬ ሐምሌ 18 2017 ዓ.ም የኦሮሚያ ክልል በአዲስ አበባ ከተማ ያለው ልዩ ጥቅም አዋጅ ረቂቁን በተመለከተ ከህግ ባለሙያ ዶክተር ጸጋዬ አራርሳ ጋር ያደረግነው ውይይት ክፍል አንዱን በባለፈው ፕሮግራማችን አቅርበንላችሁ እንደነበር ይታወሳል። በዛሬው ቀጣዩንና የመጨረሻውን ክፍል ይዘነዋል። እንደተለመደ የሳምንቱን ዋና ዋና ዜናዎችን እናስቀድም። በመስተንግዶ ከናንተ ጋር የሚቆየው ወዳ ሰባ ነኝ። መልካም ጊዜ ከኛ ጋር። ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች እንደምን ሰነበታችሁ? የሳምንቱ አብይ ዜና ይቀርባሉ። ዜናውን ማነበው ደራራ ዳዲ ነኝ። ኢትዮጵያ በየጊዜው ወዛጋቢ ነገር አጣጣም በኦሮሞ ፕሮቴስት ስትናወጥ የነበረች ሀገር አሁን ደግሞ በግብር ተቃውሞ እየተናወጠች ትገኛለች። የአምቦ ህዝብ ሆይ ያለ አግባብ የተጫነባችሁን ግብር አንስተናል፣ የተቃውሞ ድምጻችሁም ተሰምቷል ስል ደብረጽዮን ገብረ ሚካኤል በፌስቡክ ገጻቸው ጽፏል። አምቦ ትልቅ ተቃውሞ ውስጥ የነበረች ሲሆን ሰውም ላይ ብዙ ጉዳት መድረሱን የተለያዩ ሚዲያዎች ዘግበዋል። የወያኔ መንግስት ዘላቂ መፍትሄ ማምጣት ስለማይፈልግ በየጊዜው አዲስ ነገር እያመጣ ህዝቡን ያወዛግባል ሲሉ አንዳንድ ታዛቢዎች ተናግረዋል። የውሃ ይዘት ቀንሷል ስል የግብጽ ሚዲያዎች ገልጸዋል። ይህንኑ ምክንያት በማድረግ የግብጹ አቡበከር መሐመድ አዲስ አበባ በመሄድ ከአባዱላ ገመዳ ጋር ተነጋግሯል። አባዱላም ኢትዮጵያ እየሰራች ያለው ግድብ የውሃውን ፍሰት አይቀንስም፣ ይህ እንዳይሆንም ከግብጽ ጋር እንሰራለን ማለቱን የግብጽ ሚዲያዎች ዘግበዋል። ግብጽ ኢትዮጵያ በመሰራው ግድብ ደስተኛ ለመሆኗን በተለያዩ ጊዜያት ስትገልጽ ቆይታለች። ኦል አፍሪካን የተባለ ድረገጽ ኬንያኖች የ800 እና የ1500 ሜትር ሩጫን ለኢትዮጵያን አስረከቡ ይላል። በናይሮቢ በተደረገው የታዳጊዎች ውድድር ላይ በወንዶች ቶለሳ ቦዴና መለሴ ንብረት በ800 ሜትር ሲያሸንፉ በ1500 ሴቶች ለምለም ኃይሉና ስንዱ ግርማ አሸንፈዋል። ሴና ሰለሞንና ሌሎች የኦሮሞ አርቲስቶች ላለፉት 8 ወራት ያለ ፍርድ መታሰራቸውን ግሎባል ቮይስ የተባለ ድረገጽ ዘገበ። በመንግስት አይን ማንኛውም የኦሮምኛ ዘፈን አብዮት ቀስቃሽ እንደሆነ ስለሚታመን በኦሮምኛ አርት ላይ እንቅፋት ሆኗል ይላል ግሎባል ቮይስ። አትላንታ ጆርጂያ የሚኖሩ ባልና ሚስት የ6 ዓመት ልጃቸውን በማስራብ ያለ ጠባቂ ቤት ጥሎ መሄድና በመደብደባቸው ታስሯል። ሰገነት ተክለጽዮንና በላይኔ ኦጋቶ ባልና ሚስት ለፖሊስ በሰጡት ቃል ልጅን በቀበቶ መቅጣት በኢትዮጵያ የተለመደ ነው፣ እኛም ያደረግነው ይህንኑ ነው በማለት ለፖሊስ ገልጸዋል። ረሃብ ሶማሊያን እያጠጋት ነው። ይህ ደግሞ ቤተሰብ እንዲበተን፣ ሴቶች ለጥቃት እንዲጋለጡ አድርጓል ይላል CNN። አድማጮቻችን ለዛሬ ያዝነው የሳምንቱ አብይ ዜና ይህን ይመስላል። ከቀሪው ፕሮግራማችን ጋር መልካም ጊዜ። አድማጮች የምትከታተሉት ከኦሮሚያ ሚዲያ ኔትወርክ ጋር በመተባበር በሳምንት አንዴ ማክሰኞ ዕለት የሚተላለፈው የፍንፍኔ ራዲዮ ስርጭት ነው። ፕሮግራማችን ይቀጥላል። ተከታዩ ዝግጅት የኦሮሚያ ክልል በአዲስ አበባ ከተማ ያለው ልዩ ጥቅም በተመለከተ ባልደረባችን ደሱ ተፈራ ከዶክተር ጸጋዬ አራርሳ ጋር ያደረገው ቃለ ምልልስ ይመራናል። አሁን ወደ ዝግጅቱ። እንግዲህ ዶክተር ጸጋዬ ወደ ሁለተኛ ጥያቄ አልፋለሁ። አዲስ አበባ የኦሮሞ ሀገር መሆኗ ባይካድም አሁን ግን በተጨባጭ ያለው ሁኔታ
የብሔር ብሔረሰቦች ከተማ ነች ብሎ የሚያምኑም አሉ። ስለሆነም የራሷን ባህል ቋንቋና ወዘተረፈ የኦሮሞን ማንነት የረሳችን ከተማ መልሶ መጠየቅ ችግር ከመፍታት ይልቅ ችግር መፍጠር ነው ብሎ የሚያምኑ አንዳንድ ጥያቄዎች በተለያየ በትዊተር በፌስቡክ በተለያየ ድህረ ገጾች ሲጻፍ እናያለን። እርሶ ይሄንን እንዴት ያውታል? የብዙ ብሔር ብሔረሰቦች መኖሪያ ከተማ እንጂ የብዙ ብሔር ብሔረሰቦች እና ህዝቦች ሀገር አይደለችም። ሁለተኛ የኦሮሞን ቋንቋና ባህል የረሳች ከተማ ነች ይባላል። ኢንፋክት እኔ ከዛ ራቅ ብዬ አንድ እርምጃ ሄጄ የኦሮሞን ቋንቋ እና ባህል እና ማንነት ትርክት፣ ትውስታና ትዝታ narratives, memories and remembrances ማለት ነው። እነዚህን ያጠፋች ባይሳካላትም ለማጥፋት የሞከረች ከተማ ናት እና ኦሮሞ በከተማ ውስጥ ሊኖረው የሚገባ የቋንቋ የባህልና የማንነት ልዕልና አልረሳም። እንደሚባለውም በአማርኛ የወጋ ቢረሳ የተወጋ አይረሳ ነውና የተፈናቀለው ከዛ ከተማ ቋንቋው ድምፁ የጠፋው ኦሮሞ አልረሳም። ከተማዋ ግን ረስተዋለች። ልክ ነው። ከተማዋ የበላይነት ያለውን ቋንቋ ባህልና ማንነት በራሷ ላይ ለማጥለቅ ሞክራለች እና ማጥፋትን መስራት፣ ማድበስበስ፣ መሸፈን፣ መቅበር ከመጀመሪያው ጥፋት የባሰ ሁለተኛ ጥፋት ነው። ምክንያቱም ህዝቡን ማፈናቀል፣ ቋንቋውን፣ ማንነቱንና ታሪኩን፣ አሻራውን፣ ቅርሱን ከዛ አካባቢ ማጥፋት፣ መሸፈን ማለት ነው። ህዝቡን ማፈናቀልና ቋንቋና ባህሉን መንቀል አንድ ነገር ነው፣ የመጀመሪያው ጥፋት ነው። ሁለተኛ ደግሞ ከዛ አልፎ ይሄ ታሪክ ትውስታውን፣ ቅርሱና አሻራውን፣ ትርክቱን፣ ትዝታውን፣ ባህሉን፣ ቋንቋውን፣ ማንነቱን ማድበስበስ ደግሞ ይሄ ከመጀመሪያው የባሰ ከባድ ጥፋት ነው። ሀገርን መቀማት አለ የመጀመሪያው፣ ህዝብን ማፈናቀል አለ፣ ቋንቋ፣ ባህል፣ ታሪክና ማንነትን መቅበር አለ። እሱ አንደኛው ጥፋት ነው። ሁለተኛው ደግሞ ትርክት፣ ትውስታ ይሄንኑ ማስታወስን እንኳን ማለት ነው ይሄንን ማስታወስን፣ ይሄንን መተረክን፣ ይሄንን መናገርንም እንዲጠፋ ማድረግ ሁለተኛውና ዋናው ጥፋት ነው እና ያደረስከው በደል ሳይጠፋ እንደገና ደግሞ በደሉንም እንዳልነበረ አድርጎ ምንም አሻራውን ማጥፋት፣ ደብዛውን ማጥፋት ታላቅ ጥፋት ነውና የረሳች ከተማዋ አይደለም ኦሮሞ አልረሳም። ይሄን ነው። ሶስተኛ እንደሚባለው ኦሮሚያ ባለቤትነቷን የረሳች ቢሆን ኖሮ ይሄ ሁሉ ዘመን እንግዲህ እንደ አንድ ኦሮሞ ዘፈኑንም ብሂሉንም ስነ ቃሉንም ንግርቱንም መስማት ትችላለህ። ይሄ ሁሉ ዘመን እንግዲህ አሁን ወደ 200 ገደማ ነው ከ1810 ይሄ ጥቃቱ የኃይል ጥቃቱ ከንጉሥ ኃይለሥላሴ ዘመን ጀምሮ ከታሰበ ማለት ነው። ይሄ ሁሉ ዘመን በዘፈኑም በግጥሙም በስነ ቃሉም በንግርቱም የኦሮሞ የናፍቆት ከተማ፣ የኦሮሞ የቁጭት ከተማ፣ የምኞት ከተማ ሆና ባልኖረች ነበር። እንደዛ ነው። አሁን ስትሰማው ዘፈኑ ውስጥ ሸገር ዴምና ኮታ አሉ ንግግሮች፣ አባባሎች እና ይሄ የኦሮሞ ረስቷት ቢሆን ኖሮ ቋንቋና ባህሉን ረስቶ ቢሆን ኖሮ በዛ ከተማ ውስጥ ይሄ ሁሉ ነገር ባልኖረ ነበር። በኦሮሞ ጭንቅላት ውስጥ የፊንፊኔ ኦሮሞነት የተረሳ ቢሆን ኖሮ ዛሬ አሁን እንኳን በዚህ የተካሄደው የተቃውሞ ሂደት ውስጥ ፊንፊኔን ከፕሮሞቲንግ ፊንፊኔ የኦሮሞ ነች መንደሮችና ምንድነው ከአካባቢው ላይ ያሉ አካላይ ከተሞቿ የኦሮሞ ነች የሚል መፈክር ባልሰማን ነበር። በዛ መፈክርም ሰዎች ባልሞቱ ነበር። ለምሳሌ ፊንፊኔን ከኦሮሞቲ፣ ሰበታ፣ ሱሉልታ፣ አለምገና፣ ቡራዮ፣ ለገጣፎ፣ ኩንኩን ከኦሮሞቲ እያሉ ሰዎች እየተናገሩ አዲስ አበባን አንድ ቀን አይተው የማያውቁ ወጣት ልጆች በመቱ፣ በደደር፣ በጨርጨር፣ በከሚሴ፣ በደምቢዶሎ ከነዚህ ሩቅ ቦታዎች እንኳን በዚህ መፈክር ስር እየወጡ ባልሞቱ ነበር። እንደሚባለውም ማንነቷን የረሳች ከተማ የረሳች ቢሆን እንኳን ማለት ነው። ይሄ ረስታ እንኳን ቢሆን ደግሞ እንደው እውነትም ማንነቷን ረስታለች ከተባለ እንኳን መርሳት መኖሩ በራሱ እሱ ራሱ በደል ነው። ይሄንን የመረሳቱን ነገር የተረሳውን ፓርት እውቅና ሰጥቶ ከፍ አድርጎ አለማስታወስ የኛ ዛሬ ያለነው ሰዎች በከተማው ባለቤት ነን የምንል በተለይ ደግሞ እኛ ነን የሚሉት ማለት ነው እነዚህ አራዳነን የከተማ ሰዎች ነን ምናምን የሚሉት ሰዎች ይሄ መርሳትና መጥፋቱን እንደሚያሳዝናቸው ነገር ነው ሊሆን የሚገባው፣ እንደ ጥፋት ነው ሊሆን የሚገባው እንጂ ተረስቷል ስለዚህ ዛሬ ሌላ ከተማ ነው ዝም በሉ ምናምን ማለት የለባቸውም። ለምሳሌ ኔቲቭ አሜሪካንስ እዚህ አቦሪጂኖች የሚኖሩበት ሀገር አውስትራሊያ አቦሪጂኖች
ካናዳ ዴኔ ክሪ እና አንዊ እነዚህ ሰዎች የነበሩበት ግን አሁን እየጠፉበት ያለ ልዕልና የሌላቸው ህዝቦች የሚኖሩበት ሀገር መሆኑን ሲያስታውሱ የዛ ሀገር መሪዎች እነ ጀስቲን ትሩዶ አሁን ያስታውሳሉ። ይሄ እንደ ጥፋታቸው አጥተው ነው የሚያስታውሱት እንጂ የለም ረስታለች ስለዚህ በቃ ሴሌብሬት እናድርግ ብለው የሚኩራሩበት ነገር አይደለም። አዲስ አበባ ለየት ይላል። የአዲስ አበባ ከተማ ነዋሪ ኦሮሞነትን ረስታለች ብሎ ሲያወራ አረሳችን ረስታለች ብሎ ሲያወራ በኩራት ነው የሚያወራው። ይሄ ማፈሪያ ነው። እንደዚህ ከሆነ እኔ እንግዲህ አንተ ስትናገር የመጣልኝ ነገር አረሳችን ካልን የኦሮሞ ተወላጆች ከሌላ ስፍራ መጥቶ በዛም ስፍራ እንግዲህ አንድ ሀገር አረሳም ባህሉን ማንነቱን አረሳም ካልን የራሱን ካልቸር የሚያንጸባርቅ የራሱን በድራማ መልክ በዘፈን መልክ በተለያየ ሊሆን ይችላል። ከአዲስ አበባ የወጡ አንድ የተወሰነ 2-3 ዘፋኝ ሊወጣ ይችላል በኦሮምኛ ማለት ነው። በአማርኛ ግን ስታየው ብዙ የኦሮሞ አርቲስቶች ሆኑ እኔ እንኳን በታፕ አርቲስት የተባሉ ስመጥራት ይችላልው የሚተውኑት ወይ ደግሞ የሚጫወቱት ገጸ ባህሪ አማርኛን የተላበሰ ነው እና እነኚህ ሰዎች ኦሮሞም ቢሆኑ ስመጥራት እንችላለን። ያው እንግዲህ የሰው ፕራይቬሲ ኢንቬድ ማድረግ ይሆናል ብዬ ስለማስብ ማንሳት አስፈላጊ አይደለም። ብዙ ሴሌብሪቲዎች አሉ እና እነኚህ ሰዎች በግድ ተጭኖባቸው ነው ወይስ ታዲያ እንዴት ብለን ማንሳት እንችላለን? አረሳችም ካልን ስለረሱም ነው መሰለኝ ሰዎች ከገጸ ባህሪ አንድ የኦሮሞን ገጸ ባህሪ ተላብሶ አንድ የድራማ መልክ ህዝቡን የሚያስተምሩበት የሆነ ነገር የሚተውኑበት ሊኖር አይችልም። መልካም አንደኛ አማርኛ እዛ ከተማ በ1890 ነበር ወይ ብለን መጠየቅ ነው። መጽሐፍ እንኳን አለ እኮ አሁን ምንድነው አናማራ ሲቲ ኢን ኦሮሞ ላንድ የሚል የተጻፈ ፈረንጅ ጻፈው ነው እና በ1890 አማርኛ ነበር ወይ እዛ ከተማ ብለህ መጠየቅ ነው። በምን ምክንያት ነው አማርኛ እዛ ላይ የተንሰራፋውና የአማራ ባህል የአማርኛ ቋንቋ የበላይነትን ያገኘው ካልክ በአስገዳጅነት ነው፣ በህግ ነው፣ በበጀት ነው፣ በስርዓት ነው፣ በደንብ ነው፣ በቀላጤ ነው። አማርኛ በቀር እዛ ነገር የለበትም። በተለይ ደግሞ ኦሮምኛ ነገር የለበትም ተብሎ የተቀመጠው። ሁለተኛ አማርኛ የተለያዩ ኪነ ጥበባዊ ውጤቶችን በአማርኛ እዛ ከተማ ይወጣል ይባላል። ሙዚቃ ቤት ስንት ነው የኦሮሞ ያለው እዛ ከተማ ውስጥ? የባህል ማዕከል ስንት ነው ያለው? ገና ከላስት ይር አይደል እንደ ተመረቀው የባህል ማዕከል በኦሮምኛ ማለት ነው። ሲኒማ ቤት ስንት ነው ያለው በኦሮምኛ? ቲያትር ቤት ስንት የኦሮሞ ቲያትር ቤት ነው ያለው? እነሱስ የአማርኛ ቲያትር ቤት መቼ ነው የተጀመረው? ይታወቃል እኮ ከሁለተኛ ዓለም ጦርነት በኋላ ንጉሠ ነገስቱ ቀዳማዊ ኃይለ ሥላሴ ቲያትር ቤት፣ ኢምፓየር ቲያትር ቤት፣ አምፒር ሲኒማ አምፒር ምናምን እየተባለ ማዘጋጃ ቤት ቲያትር ቤት ከሰማይ ወርዶ ሰው የተለየ ልዩ ተፈጥሯዊ የሆነ የባህል እና የስነ ኪነ ጥበብ መውደድ ስላለው አይደለም። በመንግስት ናቸው የተቋቋሙት። በንጉሠ ነገስቱ ስም ነው የተቋቋሙት። ለኦሮሞ እንደሱ ተቋቁሟል። በ2014 የባህል ማዕከል ኦሮሞ ሲሰራ እኮ ጠገቡ አበዙ እነዚህ ኦሮሞዎች የሚባልበት ከተማ ነው። አንድ ይሄ ነው የምለት ለባህል እድገት የኢምፓየር ፖለቲካ መሰረት ነበረ። በኢምፓየር ፖለቲካ፣ በኢምፓየር ተቋማት፣ በኢምፓየር የኃይል እና የአስገዳጅነት ተቋማት እንደዚሁም በሰራዊት በማለት በህግና በበጀት ተመድቦበት ነው። በሬዲዮም ቢሆን የቴሌቪዥን ፕሮግራሞች ኢትዮጵያ ውስጥ እኮ በቴሌቪዥን ፕሮግራም ዜና ማንበብ በኦሮምኛ የተጀመረው በ1991 ነው። 93 አካባቢ ነው በኦሮምኛ ማንበብ በትግርኛ ማንበብ በቴሌቪዥን የተጀመረው። ኢትዮጵያ ውስጥ በሬዲዮ ኦሮምኛና ትግርኛ መጠቀም የተጀመረው 1974 እኔ እናንተ ከመወለዳችን ጥቂት ቀደም ብሎ ወይም የተወለድንበት አካባቢ ላይ ነው በሬዲዮ ለ1 ሰዓት ፕሮግራም የነበረው። በዚህ ሁኔታ ውስጥ ልክ የተመቻቸ ሁኔታ ለሁሉም እኩል እድል እንደነበረ አድርገን ኦሮምኛ ራሱ በቃ ስላልፈለገ ነው ወደ ማለት የሚሄዱ ነገር በጣም አስቂኝ ነው የሚሆነው። ሁለተኛ ሄጅሞኒ አለ። አንድ ባህል የኢምፓየር መሰረት ድጋፍ ስላለው ይደረጃል፣ ያድጋል፣ ይበለጽጋል። ቤተ መጻሕፍት ስንት ነው ያለው አዲስ አበባ ውስጥ ፊንፊኔ ውስጥ ማለት ነው። አንድ ቤተ መጻሕፍት ሲሄድ ያለቃት ኪዳነ ወልድ ክፍሌ ዲክሽነሪ እኔ መጀመሪያ በልጅነቴ ወመዘክር ገብቼ ያየሁት መዝገበ ቃላት እንደዚሁ በጣም የተነበበ የተሰረዘ የተደለዘ ብዙ የተጨከጨከበት ገጽ ተገልጦ አየሁኝ እና እዛ ላይ ጋላ ማለት ኦሮሞ ማለት ይላል። ጋላ ማለት
ጨካኝ አረመኔ ምናምን ይላል። ይሄ እንግዲህ ወመዘክር ውስጥ ነው ያለው። እንደ አንድ ኦሮሞ ተማሪ ህፃን እንዴት እንደሚሰማ አስብዘው። ይሄ ወመዘክር ነው፣ ናሽናል አርካይቭ ያለበት ላይብራሪ ማለት ነው። ብሔራዊ ወመዘክር ውስጥ ያንን ህዝብ የሚያጥላላ የሚሰድብ ምንድነው መዝገበ ቃላት በትልቁ ተዘርግቶ አለ እና እዛ ጋር በጣም የተነበበ መሆኑ እኔ እንግዲህ ጫን የነበርኩት በደርግ ጊዜ ነው። የተነበበ መሆኑ ገርሞኝ ነው እንጂ ልፈልግም ሄጄ አይደለም ያየሁት። ሰው እዛ ላይ ስድድር ሁሉ ተጻጽፎበት ምናምን ያለበት ከተማ ማለት ነው። እና በዚህ ሁኔታ ውስጥ ነው ኦሮሞ ከአማርኛ የኦሮሞ ባህል ማንነት ቋንቋ ከአማርኛ እኩል አላደገም ተብሎ የሚነገረው። ከዛ ባሻገር እንዳልኩ ስታቲስቲክሱ አሁን 47% አማራ ነው ከተባለ የሀገር ከሁሉም ብሔር ብሔረሰብና ህዝብ መኖሪያ ነው ከተባለ የሚናገረው ግን አንድ ቋንቋን አንድ የሚያሳየውም አንድ ባህል አንድ ስርዓት ነው እና ስለዚህ ኮንሱም የሚደረገው የኪነ ጥበብ ገበያ ምን አይነት ነው ብለህ ተጠየቅ እዛ ከተማ ውስጥ አማርኛ። ስለዚህ ገበያው ደግሞ አሁን ኢንፍሉዌንስ ያደርጋል ማለት ነው። ኦሮምኛ መዝፈን እኮ አሁን የተጀመረው አማርኛ የሚዘፍኑ ሰዎች ለወትሮ አማርኛ የሚዘፍኑ ሰዎች አንዳንድ የኦሮምኛ ዘፈን መቀላቀል የጀመሩት ከቶፕ ስታሮች ጀምሮ አሁን የኦሮሞ ህዝብ በቋንቋው ማዳመጥን እንደሚፈልግ ከተረዱ በኋላ ለገበያቸው እድል ለመክፈት ነው። መጥራት ይቻላል። ቴዲ አፍሮ እና ሱሳይ ብዙ ሰዎች አንድ ኦሮምኛ ይጨምራሉ። ዩኬያስ መጥራት ይችላል ማለት አንድ ኦሮምኛ ጣል ያደርጉበታል። ምክንያቱም በኦሮሞ ዘንድ ተቀባይነት ለማግኘት። ለምን ዛሬ የኦሮሞ ሴንሲቢሊቲ ወንጀል ስላይደለ የኦሮሞ ክሪኤቲቭ ሴንሲቢሊቲ አርቲስቲክ ሴንሲቢሊቲ ኤክስፕረስ ማድረግ ጥፋት ስላይደለ ለወትሮ ግን እንደዚህ አልነበረም እና አሁን እንኳን እቺኛዋ ያለችው ነገር ወደዛ እየወሰደች ነው። ምን ለማለት ብዬ ነው? ከተማ ውስጥ ካልቸራል ሄጂሞኒ አለ። ኢቭን አፍተር ኢምፓየር ሃዝ ፎልን ኢምፓየሩ ከፈረሰ በኋላ እንኳን ማለት የንጉሠ ነገሥት ግዛት ስርዓት ከፈረሰ በኋላ የዘውድ አገዛዝ ስርዓት ከፈረሰ እንኳን በኋላ የባህል የበላይነት ግን ከተማ ውስጥ አለ። ይሄ ደግሞ ዴሞግራፊካሊ የቁጥርም የበላይነት ስላለው ነው። ስለዚህ ፊልሙም ድራማውም ኪነ ጥበቡም ቲያትሩም እነዚህም ሁሉ በሲዲም በምንም የሚሸጠው የበለጠ የሚሸጠው ብዙ ቁጥር ያለው ህዝብ የሚገዛው ነው። ስለዚህ ኦሮምኛ የሚናገር ሰው ከተማ ውስጥ እንኳን ተወልዶ አድጎ ማለት ነው ኦሮምኛ የሚዘፍን ሰው ገበያው ኦሮሚያ ብቻ ነው። ገብቷል? እና አሁን በቂው ነው። እሱ ራሱ ትልቅ ማርኬት ስለሆነ ማለት ነው። አሁን እንደምታየው ከክሊፖቹ ምንም በኃይል ነው የሚሸጡት፣ በኃይል ነው የሚሄዱት። ያው የራሱ ኮንስቲትዩንሲ ትልቅ ስለሆነ የራሱ ገበያ 40 ሚሊዮን ህዝብ ቀላል አይደለም። ኦኬ ግን ህጋዊ የሆነ ክልከላው ስለተነሳለት ነው ይሄንን የራሱን አርቲስቲክ ሴንሲቢሊቲ ለመግለጽ እድሉ ስላለው እሱ ለመግዛት ፍላጎቱንና ወጪውን ማውጣት ስለሚችል ማለት ነው። እና በዚህ ኤሲሜትሪካል የሆነ ባልተመጣጠነ የኃይል ግንኙነት ውስጥ ያለ የባህል እሽቅድምድም ነው የነበረው ማለት ነው። አሁን ኦሮምኛና ሌሎች የብሔር ብሔረሰቦች ቋንቋዎችና የስነ ጥበብ ውጤቶች እሽቅድምድም ላይ ናቸው ካቻፕ ለማድረግ ማለት ለመድረስ ገና እንደ አማርኛ ለመሆን ነው እኮ እየተሽቀዳደሙ ያሉ ታየው ድራማውም ፊልሙም ቲያትሩም በተለያየ ቦታዎች እና አሁን እንግዲህ አዲስ አበባ ውስጥ ባለፈው አይተሃል። ኦሮሞ በእውነት ባህሉና ቋንቋው ማንነቱን የረሳ ከሆነ ለምንድነው የመጀመሪያው ፊልም ሲመረቅ የመጀመሪያው መጽሐፍ ሲመረቅ የባህል ማዕከሉ ሲከፈት ይሄ ሁሉ ህዝብ ልክ ጥምቀት በዓል እስኪመስል ድረስ ከሀገር ተጠራርቶ ሄዶ የሚወጣው? ይሄ የሚያሳይ አረሳም ለማለት ነው። ግን የኃይል አስተላለፉ የኃይል ግንኙነቱ እጅግ በጣም የተበላለጠ ስለነበረ የፓወር ሪሌሽኑ ማለት ነው። በዛ ምክንያት ኢቭን ኦሮሞ ሆኖ በኬሪየሩ ገብቷል በኦሮሞኛ ዘፍኖ ምን ያህል በአርቲስትነቱ ወደ ትልቅ ደረጃ ደርሳለሁ ብሎ ሲያስብ ገበያው ዲክቴት የሚያደርገው ሌሎች ቋንቋዎችን ስለሆነ በቃ ሳይገን ይቀራል ማለት ነው። ስለዚህ በአማርኛ ይዘፍናል። ብዙ የታወቁ ዘፋኞች እኔ ልጠራለሁ ይችላል። ብዙ የኦሮሞ ፐርፎርመሮች ስቴጅ ፐርፎርመሮች በአማርኛ ቲያትር ውስጥ ነው የሚሰሩት። በአማርኛ ቲያትር ውስጥ እና ፊልም ውስጥ ነበር ሲሰሩ የኖሩት፣ አሁንም እየሰሩ ያሉ። ለምን? በኦሮምኛ መተወን ስለማይችሉ ነው። የኃይል ሁኔታው ነው። የኃይል ግንኙነቱ የተዛነፈና እጅግ የተበላለጠ ማለትም ኤሲሜትሪካል ስለሆነ ነው ብዬ ነው ማለት ነው። እንደዛ ከሆነ እንግዲህ ታዲያ አሁን እርስዎ እንደገለጹት አሁን እንደውም የኔ ሶስተኛ ጥያቄ ጋር የሚመሳሰልልኝ ነገር መጣና እርስዎ ካነሱት አንፃር እንደውም ጥያቄው እንደዚህ ነበረ። አዲስ አበባ ከአዲስ አበባ ነዋሪ ጋር በቋንቋ አይደለንም
ይሄ እውነተኛ ብዙ አማርኛ ተናጋሪዎች ያሉበት ቦታ ነው። እንግዲህ ፍንፍኔን ወደ አዲስ አበባ የምትባለውን ፍንፍኔ ማረጋችሁ እቺ ከሶሻል ሚዲያ ላይ ብዙ ስለተደጋገመችና ብዙ ስላፌዙባት ነው ጥያቄውን ያወጣሁትና እኛ ለስራ ስንል ከዚህም በኋላ ስራ ለማግኘት ስንል ኦሮምኛ መማር አለብን ብሎ የሚያፌዙ የሚቀልዱ አሉ እና እውነት ነው ኦሮምኛ አሁን አዲስ አበባ የምትባለው ፍንፍኔ ስለተባለች ወይ ደግሞ የሆነ የቋንቋ ስለተቀየረ እነሱ ጫና ይፈጥራል ጫና የሚፈጥር የሚሆን ይመስለውታል አንድ ይሄ ነው ሁለተኛው እርሶ ከራስዎት ካነሱት ጥያቄ ነው መልሼ የምጠይቀውና እንግዲህ ዘፈናቸው እንዲሸጥላቸው ክሊፕ ላይ አንድ ዘፈን ሲዲ 12 ከያዘ አንዷን ዘፈን 11ኛው ላይ ደርሶ ከጨመሩባት የኦሮሞ ህዝብ በሷ ምክንያት ይገዛል ብሎ አስቦ ከሆነ ቢዝነስ ማተር ካደረገ እንዴት ታዲያ ለምን ይሄንን ያህል ውዝግብ አነሳ ብዙ ወገኖች በጣም እንዴት እንደዚህ ይሆናል የሚል ወጣቶቹ አብሶ በፌስቡክ በትዊተር እናያለና ታዲያ ይሄ ከምን የመነጨ ነው ብሎ ያስባሉ? እሺ የመጀመሪያውን ልመልስ። የኦሮሞን ህዝብ በቋንቋ አገልግሎት የማግኘት መብት ማክበር የማንንም ሌላ ህዝብ መብት መጉዳት አይደለም፣ ማንም ላይ ጫና ማሳደር አይደለም። በነገራችን ላይ ኦሮምኛ በከተማ ውስጥ የሥራ ቋንቋ ይሆናል ሲል ኦሮምኛ የማይናገሩ ሰዎች ዛሬውኑ ኦሮምኛ መናገር አለባቸው ማለቱ አይደለም። ምክንያቱም አማርኛም የሥራ ቋንቋ ሆኖ መቀጠሉን አልተወም። አሁን የቋንቋ ሀብታም ነው የሆነው ሀገሩ። ኦሮሞዎችም በከተማቸው ውስጥ ያለምንም ሚዲዬሽን ያለምንም ስማ በለው ያለምንም ማስተርጓሚ በቀጥታ መብታቸውን ማግኘት ይችላሉ፣ ግልጋሎቶችን ማግኘት ይችላሉ ነው እንጂ ያለው አማርኛ የሚናገሩ ሰዎች አማርኛ ስለሚናገሩ ግልጋሎቶቻቸው ሊያገኙ የሚገባቸው ግልጋሎቶች ይቀንሳሉ ወይም ይቀራሉ ማለት አይደለም። ስለዚህ ይሄ ማሳሳቻ ነው፣ ዲሊብሬት የሆነ ህዝብን ማስፈራሪያና በህዝብ መካከል መተማመን ህዝቦች እንዳይተማመኑ የማድረግ የማቃቃሪያ በተለይም ደግሞ በህወሓት የሚሰራጭ ተግባር ነው ብያምናለሁ ነው። ምክንያቱም የኦሮሞዎችን ግልጋሎቶችን በኦሮምኛ የማግኘት መብት መከበሩ በማንም ላይ በምንም መንገድ ጫና አያሳድርም። ስለዚህ አማርኛ ብቻ የሚናገሩ የከተማው ነዋሪዎች ኦሮምኛ የመማር ግዴታ የለባቸው። ከፈለጉ መብት ነው። ኦፍ ኮርስ እንግሊዝኛም ፈረንሳይኛም የሚማሩበት ከተማ ስለሆነ እኔ ሁሉ ጊዜ የሚገርመኝ ነገር አምልኮ እንኳን በኮሪያኛ ድረስ ይካሄዳል በየቤተ ክርስቲያኑ። በእንግሊዝኛ አለ፣ በፈረንሳይኛ አለ፣ በኮሪያኛ ሁሉ አለ። በኦሮምኛ ግን አምልኮ ሊደረግ ነው ሲባል እንጦጦ መካነ ኢየሱስ ግጭት ነበረ። የተለያዩ ቦታዎች የሰርግ ስነ ስርዓቶች በኦሮምኛ ይካሄዳሉ ሲባል የኔ ባልደረባይ ነበረ በአዲስ አበባ ዩኒቨርሲቲ ህግ የሚያስተምር ሰው የሰርግ ስነ ስርዓት በቤተ ክርስቲያን ውስጥ በእንጦጦ መካነ ኢየሱስ ማለት ነው በኦሮምኛ ይካሄድ ሲባል ታላቅ ፖለቲካ ተሰራ። ዘረኝነት ቤተ ክርስቲያን ገባ። ዘረኞች እንዲሆኑ ተብሎ ቤተ ክርስቲያን እስከ መሰንጠቅ ድረስ የሚያደርስ ክርክር ተፈጥሯል በተለያዩ ቤተ ክርስቲያኖች እና ይሄ ዝም ብሎ ተራ የሆነ የኦሮሞ ምክንያት የለሽ የኦሮሞ ጥላቻና ፍርሃት የሚፈጥረው ጉዳይ ነው እንጂ በኦሮምኛ መናገር የሚፈልግ መብቱ ነው። በአማርኛ ብቻ የሚናገር ሰው አንዳችን መብቱ አይጎዳበትም። አንዳችን ምክንያቱም አሁንም የከተማው የሥራ ቋንቋ አማርኛ እና ኦሮምኛ ነው እንጂ የሆነው ኦሮምኛ ብቻ አይደለም የሆነው። ስለዚህ ኦሮምኛ መማር አያስፈልጋቸውም። ቢማሩ መልካም ነው ለራሳቸው፣ ፋሲሊቲያቸውን ይጨምርላቸዋል። ነገር ግን ባይማሩና ባይችሉ ምንም የሚመጣባቸው አንዳች የመብት መሸራረፍ አይኖርም። ከተማዋ ያለ ስሟ አዲስ አበባ ስትባል ደስ የሚላቸው በስሟ ፍንፍኔ ተብላ ስትጠራ የሚከፋቸው ሰዎች አሉ። ይሄ ተራ እብሪት ነው። ይሄ ያሉበትን የቆሙበትን መሬት አለመረዳት ነው። የሰው ሀገር ሄዶ ለዛ ሀገር ስም አውጥቶ በዛ መንገድ ብቻ ካልጠራችሁኝ ብሎ እንደመናገር ነው። እና ከተማዋ በስሟ መጠራቷ ፍንፍኔ መባሏ የሚከፋው ሰው ካለ መሄድ ይችላል። ምክንያቱም ህገ መንግስታዊ መብት ነው በከተማ በሀገሪቱ ውስጥ በመረጠው ከተማ የመኖር መብቱ አንድ ነው። ከተማዋ ዛሬም ድሮም በኦሮሞዎች ዘንድ ፍንፍኔ ነው ስሟ። የኦሮሚያ ክልላዊ መንግስት ይሄ የዛሬው የ20ኛው ክፍለ ዘመን አይደለም፣ የ19ኛው ክፍለ ዘመን ይሄ አሁን ያለው ከህወሓት ጋር የሚሰራው የኦሮሚያ ክልላዊ መንግስት ማንኛውንም ህግ፣ ማንኛውንም ድንጋጌ፣ ማንኛውንም አዋጅ፣ ደንብ፣ ደብዳቤ እንኳን ሲጽፍ ዛሬም ከዛሬ 25 ዓመት በፊት ጀምሮ ማለት ነው
ሲጽፍ ፊንፊኔ ብሎ ነው የሚጽፈው ደብዳቤ። ይሄ አዋጆችን አገላብጠን መገለተ ኦሮሚያ የኦሮሚያ ነጋሪት ጋዜጣ ኢኩቫለንት ማለት ነው። መገለተ ኦሮሚያ ነው የሚባለው የህግ ማወጃው። እዛ ላይ ዝም ብለህ ከፍተህ ብታየው በሶስት ቋንቋ ነው ህጎችን የሚያትመው፣ በኦሮምኛ፣ በአማርኛና በእንግሊዝኛ። ይሄ ደግሞ ዩኒክ ነው፣ በኦሮሚያ ብቻ ነው ይሄ የሆነው። ሁሉም አማራ ክልል በአማርኛ ብቻ ነው የሚያትመው። የአዲስ አበባ መስተዳደር በአማርኛ ብቻ ነው የሚያትመው። የብሔር ብሔረሰቦች ከተማ ነው እያሉም እንኳን ማለት ነው። ኦሮሚያ ብቻ ነው በሁሉም ቋንቋ የሚያትመው። በአማርኛም መገለተ ኦሮሚያ ቼክ ማድረግ ትችላለህ ኦንላይን ገብተህ። በአማርኛ በኦሮምኛና በእንግሊዝኛ ህጎችን የሚያትመው ማለት ነው። የህግ ልሳኑ ነው መገለተ ኦሮሚያ። ይሄን እያደረገ ግን ከተማዋ ፊንፊኔ ነው የሚለው እና ምን ነው ዛሬ ይሄ በህግ በከተማዋ ደረጃ ማለት ነው በከተማ መስተዳድር ደረጃ በኦሮምኛ መጠራቱ ስሙ ይሄን ያህል ሰውን የሚያስደንቀው የሚያናድደው የሚያደናብረው እና በምንም መስፈርት በስሙ መጠራቱ እስካሁንም ጫና ማንም ላይ አላሳደረም፣ እየተጠራ ነው። የኦሮሞ ህዝብም በዙሪያው የሚኖረውም የኦሮሚያ ክልላዊ መንግስትም በስሙ ነው የሚጠራው። ያ ማንም ላይ ምንም አይነት ጫና አሳድረው አያውቅም። አሁንም የሚያሳድረው ምንም ጫና የለም። በህግ ለምን ይባላል ካልሆነ በቀር ህዝቡ የአዲስ አበባ ማለት የኦሮሚያ ክልላዊ መንግስትም እንደሚታወቀው እስካሁንም ድረስ ፊንፊኔ ብሎ ነው የሚጠራት። የለም ይሄ አጠራር አይመቸኝም የሚል ካለ ቅድም እንዳልኩ መሄድ ያን ከተማ ትልቆ መሄድ ጥሩ ነው። አጠራሩ የሚመቸው ከተማ ስሙ አጠራሩና ስሙ የሚመቸው ከተማ እሱ ካነሱት እንግዲህ አንድ ጥያቄ አሰብኩኝና 2015 ባልሳሳት አምልኮን ስላነሱ የሆነ ጊዜ የራሴም ሃይማኖት ነበርና የቸርቹን ችግር ሰማው ነበር፣ ተከታተለው ነበር። I remember 2015 የእንጦጦ ቤተክርስቲያን የፕሮቴስታንት ቤተክርስቲያን ጠዋት I think ጠዋት በአማርኛ እያመለኩበት ከሰዓት በኦሮምኛ የሚመለክበት ቸርች ነው ይመስለኛል፣ በትክክል ባላውቅም አንተም ሰምተዋል ብዬ አስባለሁ። 2015 የማስተር ፕላን ህዝቡ ውጅ በዛ ሰላማዊ ሰልፍ ላይ በየሀገሩ ጦር እየሰፈነ ባለበት ወቅት እነሱ የሃይማኖት ጥላቻ በኦሮምኛ አይሆንም የሚል የሆነ ነገር ቸርቾች ተጋጭተው በየሚዲያው በሶሻል ሚዲያ ላይ ሲዞር ነበር። እሱን አይተው እንደሆነ አላውቅም። እንዴት ታየዋለህ? አሁን መንግስት እጅ ነው የምትለው በሃይማኖት ውስጥ እንግዲህ እንደዚህ ስለ አምልኮ ስላለው በሃይማኖት ውስጥ አሁን መንግስትን የሚያገለግሉ አሉ ብለህ የምታስበው ነገር ይኖራል? ነው እነሱ ያው በማንኛውም መንገድ በሃይማኖት ውስጥም ሆነ በየትኛውም ቦታ ያለውን በህዝብ መካከል ያለን ቁርሾ መቀስቀስና ለራሳቸው ፖለቲካል አድቫንቴጅ የመጠቀም ሁኔታቸው የተለመደ ነው ያለ ነው። ነገር ግን እነሱ አይደሉም ይሄን የሚቀሰቅሱት ብዬ ነው ማምነው እኔ። እንዲሁ ከተማው ውስጥ ያለው ካልቸራል ሄጂሞኒ አምሃሪክ ሄጂሞኒ ማለት ነው እና የህዝብም አለመንቃት አለ እና ተራ ጥላቻው አለ። ይሄ ፕሬጁዲሱ ማለት ነው። ምንም ምክንያት የሌለው መሰረት የሌለው ጥላቻና ፍርሃት አለ። ኢትዮጵያዊ የመሆን way of being ኢትዮጵያን በአማርኛ ብቻ ነው። ሌላው ነገር ወይዘረኝነት ነው፣ ጎሰኝነት ነው፣ መንደረኝነት ነው፣ ዘመናዊ ያለመሆን ነው፣ አለመሰልጠን ነው የሚል አረዳድ ይሄ እንግዲህ ሄጂሞኒክ የሆነ ባህል ከመፍጠር አንጻር ከመንግስት መሰረት ይዞ ግን ማህበራዊ የሆነ ነገር ነው እና ህዝቡ ራሱ ኢቭን እንግዲህ በክርስትና የተዋጀ አእምሮ ያለው ሰው እንደዚህ የጥል ግርግዳን ማቆም አልነበረበትም። ምክንያቱም መጽሐፍ ቅዱስ የሚያነብ የተዋጀ አእምሮ ያለው ሰው በህዝቦች መካከል እንግዲህ እኛ እስከምናውቀው ባሪያ የለም፣ ግሪክ የለም፣ ሴት የለ፣ ወንድ የለ ያለ እንደዚህ የጥል ግርግዳ ማለት ነው በህዝቦች መካከል ያሉትን ባውንደሪዎች ሁሉ የሚሽር አረዳድ ያለው በጣም ዩኒቨርሳሊስት የሆነ የእምነት ስርዓት ነው ብዬ ነው ማምነው ክርስትና። በተለይም ደግሞ ፕሮቴስታንቲዝም because of ይሄ የስክሪፕቸርስ ሶላ ስክሪፕቸር የሚለውን ዶክትሪን ስለሚከተል የተዋጀ ጭንቅላት ነው ብለህ ታስባለህ። ይሄ ከማንኛውም የጥል ግርግዳ ተሽሮለት የእግዚአብሔር ቤተሰብ የሆነ ህዝብ ነውና የጥል ግርግዳን የሚያቆም አይደለም፣ ንቀትና ጥላቻ ያለው አይደለም መሆን የነበረበት ማለት ነው። የተዋጀ ጭንቅላት በተለያየ ቋንቋ ወንጌልን ለማድረስ ይተጋል ተብሎ ይታመናል። በሁሉም ቋንቋ ማለት ነው።
ፍጻሜም ላይ ከነገድ ከቋንቋ ሁሉ የሚመጡ አምልኮዎች በሰማይ እንኳን መንግስት ይኖራል ተብሎ የሚጠብቅ አማኝ ያለበት ቤተክርስቲያን። በዛ ቤተክርስቲያን ውስጥ እንደዚህ አይነት ጥላቻ መኖሩ የህዝቡን የጭንቅላት የአእምሮ አለመዋጀት ሪዲም አለመደረግ ደረጃ ነው የሚያሳየው። ይሄ ደግሞ ለምንድነው? አየህ ጭቆና it's a way of being። አሁን ሰው የሚያስበው ጭቆናና ቀኝ ግዛት እንትን አይደለም። ይሄ በጉልበት አንገት አስደፍቶ ጠመንጃ ይዞ መግዛት አይደለም። እሱ ብቻ አይደለም፣ እሱም ነው። ነገር ግን ጭቆና is a way of being, a way of thinking። አስተሳሰብህ ነው እንዴት እንደምታስብ ነውና አስተሳሰባችን የተቀረጸበት መንገድ ብዙ አማርኛ ተናጋሪ የክርስቲያን ሰዎች ዛሬ ይላሉ ዘረኝነት መጥቶ ይሄው ምናምን ይላሉ። ለምን? ኦሮሞ በራሱ ቋንቋ መናገር ስለፈለገ። ምን ነው በአማርኛ ሲነገር ዘረኝነት አላሉትም? ክርስትና በአማርኛ ነው እንደ ከተማ የወረደው ነው ማለት። እንግሊዝኛ ቤተክርስቲያን እኔ እንግሊዝኛ ቤተክርስቲያን ሄድ ነበር። ነገር ግን አብዛኛው ሰው ከልቡ በመነጨ ማምለክ ሲፈልግ የአማርኛ ዜማዎች ይመርጣል እና አንደርስታንድ አደርጋለሁ። በአማርኛ ሲመርጥ ዘረኝነት አይባልም። በኦሮምኛ ሲመርጥ ግን ወዲያውኑ ሰው ሁሉ ይተያያል። ለምን? ይሄ የካልቸራል ሄጂሞኒ ውጤት ነው። ይሄ ያልተዋጀ አእምሮ ያለው ፕሬጁዲስ ማለት ነው። ፕሬጁዲስ ያልተዋጀ አእምሮ ነው ያለው። ራሱን ከፍቶ ለሌሎች ህዝቦች እና ለሌሎች ባህሎች፣ ለሌሎች አኳኋኖች፣ የህይወት አኳኋኖች ራስን አለማዘጋጀትን የሚያመላክት ነገር ነው እና እንደዚህ ያለ ነገር በየቦታው አለ። በተለያዩ ቤተክርስቲያኖች አዲስ አበባ ከተማ ባሉ በተለይ ከአማርኛ ውጪ ለምን ይመለካል፣ ለምን አምልኮ ይኖራል በሚል ሰዎች ተከፋፍለው ራሳቸው ነፃ ሆነው በኦሮምኛ ብቻ የሚያመልኩ ቸርቾች፣ ቤተክርስቲያኖች ወጥተዋል። ሰዎች ተቋስለዋል በዚህ ምክንያት። እነዚህ ክርስቲያን የምትላቸው ሰዎች ማለት ነው የሚሽን ግልጋሎት ወደ ኦሮሚያ በመላክና ባለመላክ በዚህ ምክንያት ብዙ መኮራረፎች እንዳሉ በእኔ ዘመን ማለት ነው ለረጅም ዘመን አስተውያለሁኝ። እኔ በ2015 የሆነውን አላውቅም። ግን ምንድነው ችግሩ? ከውጭ ያለው በአጠቃላይ ማህበራዊ ኢንቫይሮንመንት ውስጥ ያለው የጥላቻና የፍርሃት የኦሮሞ ጥላቻ እና ፍርሃት ቤተክርስቲያንም ውስጥ ይገባል። ያው ውጭ ያለው ሰው ነው ቤተክርስቲያን የሚሄደውና ያው ያልተዋጀ ጭንቅላት ውጭ ያለውን ጥላቻ ይዞ በሃይማኖት ስም ያሰራጨዋል። ከዛ ያንን ደግሞ ይወስዱና እነዚህ የመንግስት ሰዎች ፖለቲከኞቹ ያው ለራሳቸው ግብ ይጠቀሙታል ማለት ነው። ቋንቋውንም ባህሉንም ዘፈኑንም እንደሚጠቀሙት እንደዚሁ ለፖለቲካው ማለት ነው ይሄንንም ይጠቀሙታል ማለት ነው። እኔ እንደዛ ነው ማለት ነው። ኦኬ እንግዲህ አዳማጮች አሁንም ዶክተር ጸጋዬን በፍንፍኔ ሬዲዮ እያስተናገድናቸው ነው ያለነው። አንድና ለመጨረሻ ጊዜ አንድ ጥያቄ አለኝ። ይሄንን ጥያቄ እንደዚህ ይላል ዶክተር ጸጋዬ፣ እስቲ እርስዎ ብዙ ነገሮችን አጥንቶ በተለያየ ጽሁፎች ላይ እንደሚገልጹት አውቃለሁ። እስቲ የመጨረሻው ጥያቄ በተመሳሳይ ችግር ውስጥ ያለፈ እንደ ምሳሌ በመጥቀስ አዲስ አበባ የኦሮሞ እንዲሁም የብሔር ብሔረሰቦች ከተማ በመሆን ሁሉንም እኩል ታስተናግዳለች የሚል ከተማ ይኖራል? እርስዎ የሚያውቁት አለ? እንደዚህ ሁሉንም ታችላ ታኖራለች ብሎ የሚያነሷት ከተማዎች ይኖራሉ? አዎ፣ ሁሉም የኦሮሚያ ከተሞች፣ ሁሉም የደቡብ ከተሞች፣ ሌሎችም የጋምቤላ፣ የሐረር፣ የቤኒሻንጉል፣ የአፋር፣ የሶማሌ ክልል ከተሞች በመሰረቱ ሁሉም የኢትዮጵያ ብሔር ብሔረሰቦች እና ህዝቦች መኖሪያ ናቸው። ካስተዋልክ በእነዚህ ከተሞች ውስጥ አማራ ይኖራል፣ ሌሎችም ይኖራሉ። እንዲያውም አማራ ከሌላው የተለየ ፕሪቪሌጅ አለ። ሁልጊዜም አማርኛን እየተጠቀመ በአማርኛ ትምህርት ቤት እየተማረ በአማርኛ ስራ እየሰራ ይኖራል። እነዚህ ሁሉ ከተሞች የኦሮሚያ ከተሞች በሙሉ ማለት ነው መጥራት ይቻላል። አዳማ፣ ቢሾፍቱ፣ አሰላ፣ ጎባ፣ ነጌሌ ቦረና፣ አርሲ ነገሌ፣ የማንኛውም የኦሮሚያ ከተሞቹ በሙሉ ጋሪሰን ታውን ከመሆናቸው የተነሳ ጅማሬያቸው አማርኛ ቋንቋ ይጠቀማሉ። በዚህ ደግሞ ሌሎች ብሔር ብሔረሰቦች እና ህዝቦች በየከተሞቹ ውስጥ መጥተው ይኖራሉ። ስለዚህ ይሄ እንግዳ ነገር አይደለም። የኢምፓየር ውጤት ነው፣ ግን እንደዚህ ነው የሚኖረው እና ምንም የተለየ ነገር የለም እና
ነዋሪዎች ከተለያየ ቦታ ነው መጥተው የሚኖሩት በየትኛውም ከተማ። የበለጠ ብዙ የተለያዩ የኢትዮጵያ ብሔር ብሔረሰቦች የማይታዩባቸው የሰሜን ከተሞች ናቸው። በአማራና በትግራይ ክልል የሚገኙ የአበሻ ከተሞች ናቸው። እንዲሁም ህብራዊነት የማይታይባቸው ሌላ ህዝብ አይተው የማያውቁት ማለት ነው። ይሄ ደግሞ የሚያሳየው የህዝብ ፍልሰቱ ከሰሜን ወደ ደቡብ ነው እንጂ ከደቡብ ወደ ሰሜን እንዳይደለ ነው። የሰሜን ሰው ከደቡብ የሚመጣ ሰው የሚያየው ኦሮሞን ወይም የደቡቦችን ከወላይታን ሲዳማን ህዝብ የሚያየው ወይ ዩኒቨርሲቲ የሚመጡ ተማሪዎች የክልል ዩኒቨርሲቲ ውስጥ የሚማሩ ማለት ነው፣ ወይ ስራ ለመስራት ዩኒቨርሲቲ አስተማሪ ሆነው ወይም ደግሞ ሌላ ቢሮክራቲክ ተቋማት ውስጥ ለስራ ተመድበው ሲመጡ ብቻ እንጂ ሰው በሌላ ምክንያት ወደዛ አይመጣም። እና ህብራዊነት የሚጎለው ሁሉንም ህዝብ ማስተናገድ ችግር ያለበት የሰሜን ከተማ ነው እንጂ ማንኛውም የሰፊው ደቡብ ማለት ነው፣ የደቡብ ክልል ማለት ሳይሆን ለዋይደር ሳውዝ ማለት የሰፊው ደቡብ ከተሞች የኦሮሚያን ጨምሮ ሁሉም የኢትዮጵያ ብሔር ብሔረሰብና ህዝቦች ዜጎች መጥተው የሚኖሩባቸው በሰላም ያው ተከብረው የሚኖሩባቸው ከተሞች ናቸው። እና ዋና ከተማ ሆነው እንደዚሁም የሀገሪቱም ዋና ከተማ ሆነው የአካባቢው ነዋሪ ህዝብም ከተማ ሆነው የሚያገለግሉ መዲናዎች አሉ ወይ የተባለ እንደሆነ በጣም ብዙ። ለምሳሌ ኦታዋ የኦንታሪዮ ዋና ከተማ ነው። የኦንታሪዮ ከተማ ነው የአንድ ስቴት ማለት ነው። ከካናዳ ውስጥ ከሚገኙ ስቴቶች ውስጥ አንዱ ኦንታሪዮ ነው፣ ትልቁና አንግሎፎን የሆነ ከተማ። ነገር ግን የካናዳ መንግስትም እዛ መቀመጫውን እንዲያደርግ የፌዴሬሽኑ አካል የሆኑ ክልሎች የፈቀዱለትና የኦንታሪዮ ከተማ ሆኖ ግን የካናዳ መንግስትም መቀመጫ ከተማ ሆኖ የሚያገለግልበት ሁኔታ አለ። ሌሎች ከተሞችም ይኖራሉ ብዬ አምናለሁ። አሁን ወደ አእምሮ የሚመጡ አላስታውስም። እነዚህ ብዙ ጊዜ እንደ ምሳሌ የሚጠቀሱት ዋሽንግተን ዲሲ፣ ካምበራ፣ አቡጃ እነዚህኞቹ የፌደራል ዲስትሪክት ግዛት ሆነው የሚያገለግሉ ከተሞች ናቸው። ክልሎቹ ተስማምተው በየትኛውም ክልል ስር የማያድር ከየትኛውም ክልል ተጽዕኖ ነፃ የሆነ ቀጥታ በፌደራል መንግስቱ የሚተዳደር የፌደራል ግዛት የሚፈጥሩበት ሁኔታ ነው። ይሄ ዋሽንግተን ዲሲ ፌደራል ዲስትሪክት ነው። ከአውስትራሊያን ካፒታል ቴሪቶሪ ካምበራ ፌደራል ቴሪቶሪ ነው። አቡጃ እንደዚሁ ፌደራል ሲቲ ነው። እነዚህ አሉ። ይሄ አንድ ሞዴል ነው። ብዙ ሰው ከነዚህ ጋር ያምታታል የአዲስ አበባ ሁኔታ። ሌላው ሲቲ ስቴት የሚባለው ሞዴል ነው። በፌዴሬሽን ውስጥ ከተሞች የሚታዋቀርበት ዋና ከተማው ራሱን የቻለ ክልል የሚሆንበት። ምሳሌ ብራሰልስ ምንም እንኳን ግዛቱ በፍሌሚሽ ግዛት ውስጥ የሚገኝ ቢሆንና አሁን ፍሌሚሽ ናሽናሊስቶች ያው ከሬፈረንደም ጋር አያይዘው ብራሰልስ የኛ ነው የሚሉ ቢሆንም ራሱን የቻለ ከክልል እንደ ክልል የሚስተናገድ ከተማ ነው። ሌላ በርሊን ከተማ የጀርመን ፌዴሬሽን ዋና ከተማ ነው። ግን በርሊን ደግሞ ራሱን የቻለ ክልልም ነው። ሌላ በ1991 በፈረንጅ አቆጣጠር እስከ 95 ባለው የሽግግር ጊዜ ወቅት የአዲስ አበባ ከተማ ክልልም ከተማም ነበረ። እንደ በርሊን ማለት ነው፣ እንደ ብራሰልስ ማለት ነው። ራሱን የቻለ ክልል ነበረ። ክልል 14 ተብሎ የምታስታውስ ከሆነ እና ከተማም ነው ያ ነበረ። አሁን ያ አይነት ስቴተሱ ቀርቷል። ስለዚህ ይሄኛው ሞዴል አይደለም የኢትዮጵያ። አሁን ኢትዮጵያ ውስጥ ያለው ምንድነው ከተባለ የአንድ ክልል ውስጥ የሚገኝ የፌዴራል መንግስት መቀመጫ ከተማ ነው እና የአንድ ክልል ውስጥ የሚገኝ ፌዴራል መንግስት መቀመጫ በመሆን ደግሞ የመጀመሪያው አይደለም አዲስ አበባ ወይም ፊንፊኔ። ሌሎችም አሉ። ቅድም የጠቀስኩት የኦታዋ ኦንታሪዮ ምሳሌ አንዱ ነው። ሌሎችንም ማስታወስ ይቻላል። አሁን ወደ ትውስታ የመጡ እንደዛ ከሆነ ታዲያ እስቲ እቺን የዋሽንግተን ዲሲ እኔም ስለምኖርበት በአሜሪካ ቆንጆና ማራኪ በሆኑ ዲዛይኖች ቤት ማሰራት፣ አስተማማኝ በሆነ ሁኔታ የጥገና አገልግሎት ማግኘትና እንዲሁም ከግንባታ ጋር የሚያያዙትን አገልግሎት ማግኘት ይፈልጋሉ? ምን ችግር አለው? ሪም ቢልዲንግ ሰርቪስን ይገናኙ። አድራሻችን 11434 88 ስትሪት ኤድመንተን አልበርታ ካናዳ። ስልክ ቁጥራችን 780 289 5320 ሪም ቢልዲንግ ሰርቪስስ።
ለስራም ሆነ ለሌሎች ጉዳይ ወደ ካልጋሪ መምጣት አስበዋል? እንዲያውስ አይጨነቁ። እንደ እናት ጓዳ ጣፋጭና እጅ የሚያስቆረጥም ምግብ በማዘጋጀቱ በደንበኞቹ ዘንድ አድናቆትን ያጎናጽፈው ወደ ሸገር ስኩዌር ምግብ ቤት ጎራ ይበሉ። ሁሌም ከ10 AM እስከ 9 PM አመርቂ አገልግሎት እንሰጣለን። አድራሻችን 1507 11 አቬኑ ሳውዝ ዌስት ካልጋሪ አልበርታ ካናዳ። ስልክ ቁጥራችን 403 283 2030 ሸገር ስኩዌር ሬስቶራንት። የዋሽንግተን ዲሲ እኔም ስለምኖርበት በአሜሪካ አትሊስት የአሜሪካን ሂስትሪን ትንሽ የማውቀው ነገር አለኝና ከፊላደልፊያ ወደ ዋሽንግተን ዲሲ ሲመጡ ሲጀመር ዋሽንግተን ዲሲ አልነበረችም። ከሜሪላንድ እና ከቨርጂኒያ ግዛት መሬት እንደውም ይመስለኛል ታሪኩ እንደሚናገረው የጆርጅ ዋሽንግተን የመጀመሪያው ፕሬዝዳንት የሱ የተሰጠ የማርበ እዚህ ሀገር ፈረስ ስለሚከበር ፈረስ ማርቢያ የፈረሶቹ ማርቢያ ነው ይላል ታሪኩና ከዛም ነው ዲስትሪክቱ ተውጣቶ ለዚህ መንግስት የተሰጠው እና ፌደራል ገቨርንመንቱ በዛ ላይ ይቀመጣል። ከንቲባ አላቸው እና እነሱ በዚህ አይነት መልኩ ከሄዱ የኦሮሚያን አሁን አንተ ቅድም ካነሳቸው እንደዚህ ሲጀመር አዲስ አበባ የተቆረቆረችው በኦሮሚያ መሬት ላይ ከሆነ ከማን ጋር ልናመሳስላት ልንችል ነው? አዲስ አበባን ከጠየቅን ከዋሽንግተን ዲሲ ጋር እንትን ነው ይሄ እንዴት ያስኬድ ይችላል? እና ታክስ ታክሱን ላይ መግለጽ ይቻላል። አሁን እንግዲህ የሚያንቀሳቅሰው ታክስ ነው እንደምታውቀው በሚሊዮንስ አብሶ አሜሪካን ስናየው የሚረጋጉት በታክስ ነው። ማንኛውም ሲመረጥ ፖለቲሻን ሲወዳደሩ በታክስ ነው። ሁሉም ጫወታው በታክስ ነውና ይሄንን ታክስ ከኦሮሚያ ጋር ስናወዳድር ከፍንፍኔ እንዴት ሊሰራ ይችላል? ለወደፊቱ ቢሆን ራሱ ብዙ ሰው እንደምታውቀው ይሄ እየተማረ ነው የሚባለው ሀበሻ በአክቲቪዝምም በፖለቲካም የሚሳተፈው አብዛኛው የአሜሪካ ኦብሴሽን አለበትና ዋሽንግተን ዲሲን እንደ ሞዴል የመውሰድ ነገር አለው እና ዋሽንግተን ዲሲን ግን በደንብ የሚረዱ አይመስለኝም። የአሜሪካ ዋና ከተማ በመመስረቷ ወቅት ፊላደልፊያ ነበር። የኮንቬንሽን ሆሉ የአሜሪካ ኮንቬንሽን የፊላደልፊያ ኮንቬንሽን ሆል ውስጥ ኮንስቲቲዩሽንን የህገ መንግስቱን ያጸደቁበት አዳራሽ ውስጥ ኮርሶች ወስጃለሁ እና ፊላደልፊያ ነበር። ከፊላደልፊያ ወደ ዲሲ የመጡበት መንገድ ፊላደልፊያ ያለው የአሜሪካ መንግስት በፔንሲልቬኒያ መንግስት ተጽዕኖ ስር ይወድቃል የሚል ስጋት ስለነበራቸው ከዛ ለማራቅ ሲባል ባዶ የሆነ መሬት ያውም የብዙ ወባ መራቢያ የሆነ መሬት ቀደም ሲል ጆርጅ ዋሽንግተን ከሞተ በኋላ ለጆርጅ ዋሽንግተን እና ለቤተሰቡ የተሰጠ የፈረስ ማርቢያ መሬት የፖቶማክ አካባቢ ያለውን ማለት ነው። እሱ መሬት ደግሞ በቨርጂኒያ ብቻ ሳይሆን በቨርጂኒያ እና በሜሪላንድ መካከል የሚገኝ መሬት ይሄንን ሰጥተውት ነበር። ወደዛ መሬት ሙቭ ማድረግ ነበረበት። ወደዛ መሬት ሙቭ ሲያደርጉ ሜሪላንድ እና ቨርጂኒያ በዛች መሬት ላይ ያላቸውን ኦቶሪቲ ማለት ሉዓላዊነት ሲድ ማድረግ ነበረባቸው፣ መተው ነበረባቸው። በቃ ይሄ የኛ ግዛት አይደለም የፌደራል መንግስታችን የምንሰጠው ነው ብለው ማለት በተለያየ ጊዜ ነው ሲድ ያደረጉት ሁለቱ እና አሁን የሚታወሰው ብዙ ጊዜ ቨርጂኒያ ብቻ ነው። ምክንያቱም ቆይቶ ነው ቨርጂኒያ ሲድ ያደረገው። እንደምታውቀው ቨርጂኒያ ስሌቭ ስቴት ስለነበረ ጦርነቱ ብዙ ነገሩ የነበረበት ቦታ ስለሆነ ማለት ነው ቆይቶ ነው ሲድ ያደረገው ለአሜሪካ መንግስት ሉዓላዊነቱን ማለት ነው። እና በስምምነት በእነዚህ ክልሎች መካከል የዋሽንግተን ዲሲ ለብቻው እንደ የፌደራል ግዛት ሆኖ ቀጥታ የፌደራል መንግስቱ የራሴ ግዛት ብሎ የሚያየው የሚያስተዳድረው እና የራሱ ከተማ ከንቲባ ያለው ከተማ ነው። እንደዚሁ እዚህ ሀገር ለምሳሌ እኔ የምኖርበት ሀገር አውስትራሊያ መጀመሪያ መስራች የነበሩት ክልሎች ኒው ሳውዝ ዌልስ እና ቪክቶሪያ ይባላሉ። ከተማው የተመሰረተው የፌደራል መንግስቱ ዋና ከተማ በ1901 ሲመሰረት ሜልበርን ነበር። ሜልበርን ማለት የቪክቶሪያ ዋና ከተማ ነው። የፌደራል መንግስቱ መቀመጫ ነበር። ነገር ግን ኒው ሳውዝ ዌልሶች ማለት የሲድኒ ያለበት ከተማ ማለት ነው ይሄ ከተማ በቪክቶሪያንስ እጅ ይወድቃል፣ ተጽዕኖ ስር ይወድቃል ብለው ስለሰጉ የጋራ በሁለቱም መካከል የጋራ ማለት በሁለቱም ወሰን የክልል ወሰን መካከል ቦርደር ላይ ያለ ቦታ ያስፈልጋል ብለው ካሰቡ በኋላ
ማንም ብዙም ሰው የማይኖርበት ጠፍ መሬት የሆነ ኦፍ ኮርስ አቦሪጂኖቹን ካጠፉ በኋላ ነው ጠፍ የሆነው። እዛ አካባቢ ከሁለቱም ክልሎች የተውጣጣ በድንበር ላይ ያለ ቦታ መሰረቱ። ያንን ፌደራል ካፒታል ቴሪቶሪ አውስትራሊያን ካፒታል ቴሪቶሪ ብለው ዲዚግኔት አደረጉት። ከዛ ቀጥሎ ካምቤራ ዋና ከተማ ሆኖ የመንግስት መቀመጫ ሆኖ ተመሰረተ ማለት ነው። አሁን አውስትራሊያን ካፒታል ቴሪቶሪ ተጠሪነቱም ግዛቱም የፌደራል መንግስቱ ሆኖ አለ። ሌሎች 6 ክልሎችም ከዚህ ጋር ሌሎች ክልሎችም እና ቴሪቶሪዎችም ተስማምተው በዚህ መንገድ ይተዳደራል። ነው ኢትዮጵያ ፌደራል ስርዓት ሲቋቋምና የፌደራሉ መንግስት ዋና ከተማ ሲቀመጥ አንድ ሁላችንም በጋራ የምንገነባው የምንስማማበት የፌደራል መንግስቱ መቀመጫ የሆነ የፌደራል መንግስቱ በቀጥታ የሚተዳደር ከተማ እናስቀምጥ ብለው ዴዚግኔት ያደረጉት ቦታ የለም። የኢምፓየር ውርስ ስለሆነ ሁሉም ሰው የኢትዮጵያ መንግስት ተፈጥሯዊ ከተማ አድርጎ በአእምሮ ውስጥ የሚስለው ያንን ፊንፊኔ ስለሆነ ይሄ ያው የኢትዮጵያ የሥራ ቋንቋ የኢትዮጵያ መንግስት መቀመጫ ሆኖ ይቀጥላል ሲባል ኦሮሞዎቹ ይሄ እኮ የኦሮሞ ከተማ ነው ሲሉ በቃ እንግዲያው ልዩ ጥቅማቸው ይከበራል ወደሚል ሪትሪት አደረጉ ማለት ነው። ካየኸው አንቀጽ 49 ውስጥ ልዩ ጥቅሙ የመጨረሻውና 5ኛው ንዑስ አንቀጽ ነው። ያ የሚያሳየው ከብዙ ድርድር በኋላ ኤክሰፕሽን ተደርጎ ነው የሚመጣው። ራሱ ዝም ብለ የአረቃቀቅ ቅርጹን ስታየው ማለት ነው። ወደዛ ነው የተሄደው። ፌደራል ዴዚግኔትድ የሆነ ግዛት ፌደራል ዲስትሪክት ተብሎ ዴዚግኔት የተደረገ የተሰየመ ከተማ የለውም ኢትዮጵያ። ስለዚህ መሆን የነበረበት እንደ እውነተኛ ፌደራል ሀገር ቢሆን ኖሮ የሁሉም ክልሎች ህዝቦች ተስማምተው አዲስ አበባ ይሆንልን ካሉ ለኦሮሚያ ለባለቤቱ የሚከፍሉትን ኪራይ የለም አዲስ አበባ አይሆን ካሉ የት እናድርገው ብለው መሬት ማዕከሉ የቀረበ ነው ከተባለ መሬት ከኦሮሚያ ወስደው እሴትና ገንዘብ ከሌሎቹ ክልሎች ፌር በሆነ ደረጃ አዋጥተው የፌደራል ከተማቸውን መስርተው በዛ መንገድ ቢኖሩ አንድ ነገር ነው። አሁንም ይሄ አልረፈደም። አሁንም ተወያይተው የፌደራሉ መንግስት መቀመጫ የሚሆን በመሬት መሰየም ክልሎቹ አንድ ላይ አቅምና ኃይላቸውን ሀብታቸውን አዋጥተው የሚሰሩት ከተማ ለመመስረት ጊዜው አልረፈደም። አሁንም እድሉ አላቸው። አሁን የተነሳው ውይይት ወደዛም እንድንሄድ ያደርጋል። የምንተማመንበት የጋራ የሆነ ከተማ የምንመሰረትበት ሁኔታ። ሁለተኛ ከተማው በቅቷል፣ አብጧል። አሁን በጣም ከአቅም በላይ ህዝብ አለው፣ ከአቅም በላይ እንቅስቃሴዎች አሉት። የፌደራል የመንግስት መቀመጫ ከተማም የንግድ ከተማም ሆኖ መቀጠል አይችልም። ምክንያቱም ብዙ አይነት ማህበራዊ ህመሞች ያሉት ከተማ ነው። እንደምታውቀው የሬሳ ማስመርመሪያ እንኳን ስለሌለው የአፍሪካ መዲናነት ይነሳ ብለው በአንድ ዘመን ሲከራከሩ እንደነበረ ታውቃለህ። ሚኒሊክ ሆስፒታል ያለው ከሬሳ ማስመርመሪያ በቀር ማለት ነው። የአደጋ ብዛት ያለው ከተማ ነው። የትራፊክ ብዛት ያለው ከተማ ነው። ከ1 ሚሊዮን በላይ የኮሜርሻል ሴክስ ወርከርስ ያሉት ከተማ ነው። ብዙ የጨለማ ስራ ያለው ከተማ ነው። ይሄን የምጠቅስበት ምክንያት ኮሜርሻል ሴክስ ወርክ ኢትዮጵያ ውስጥ ህጋዊም አይደለም፣ ህገወጥም አይደለም፣ ወንጀል አይደለም፣ ህገወጥም አይደለም። ያ ማለት 1 ሚሊዮን ገደማ የሚጠጉ ኮሜርሻል ሴክስ ወርከርስ ያለምንም ህግ ድጋፍ በጨለማ ውስጥ ይኖራሉ ማለት ነው። ሌሎች ብዙ ማህበራዊ ህመሞች ያሉት ከተማ ነው። ስለዚህ ይሄ ከተማ እንደውም የመንግስት መቀመጫ መሆንም ብቃቱም የለውም። በማንኛውም መስፈርት ይውጣ ምን የሚለው ክርክርም ከዚህ ይመነጫል ማለት ነው። እንደዛ ማድረግ ይገባቸዋል። ከዚህ ጋር ተያይዞ የኦሮሚያ ክልል አንዱ ሊያገኝ የሚገባው ጥቅም የኦሮሞ ከተማ እንደመሆኗ የሚገባው ልዩ ጥቅም የታክስ ጥቅም ነው። የታክስ የማድረግ ግብር የመጣል ስልጣን፣ ሬቬኑ ገቢ የማግኘት ስልጣን፣ ሶስተኛ በጀት ወጪ የመመደብ ስልጣን ኤክስፔንዲቸር። ይሄ ነው የልዩ ጥቅም ተብሎ ሊጠቀስ ከነበረበት አንደኛ በዲሞክራሲ ውስጥ ማለት ነው። የአዲስ አበባ የኦሮሚያ በአዲስ አበባ ሊኖረው የሚገባው ጥቅም ከተማውን በጋራ የማስተዳደር ስልጣን አንድ፣ ሁለተኛ ግብር የመጣል ገቢ የመሰብሰብና ወጪ የመሸፈን ስልጣንና ኃላፊነት። እነዚህ ነበሩ ልዩ ጥቅም ተብሎ መደንገግ የነበረባቸው። ምንም ታክሲንግ ፓወር በከተማው ላይ የለው ከተማው ማለት የኦሮሚያ መንግስት። ይሄ አንዱ ውድቀቱ ነው እና እኔ እንደዚህ ነው የምረዳው። ይሄ ሁሉ ነው መስተካከል ያለበት ማለት ነው ስለ ከተማው ነው። በጣም አመሰግናለሁ ዶክተር ጸጋይ። እኔ ከጠበቅኩት በላይ አብራሩት። ሰዓታችንም ስለሄደ በጣም ብንቀጥል ደስ ይለኝ ነበረ። ነገር ግን እኔ መጨረሻ ላይ አሁን ተናገረ እንደዛ ሆኖ ታክሱ ሰብስቡ ቢባል በብዙ ጊዜ የኦሮሚያ መንግስት በኦፒዲዮ የሚመራው ሲተች እናያለን። ላይ የሚመራው ያለ ተብሎ ስለሚታሰብ ይሁን ተብሎስ
ይሁን ተብሎ ታክስ ሰብስቡ ቢባልና አሁን እርሶ የተናገሩት እውን ቢሆንና ቢጸድቅ እንደዛ ቀጥሉ ቢባል ታክሱ ተሰብስቦ ለኦሮሚያ መንግስት ለኦሮሚያ ህዝብ እንደሚገባ ምን ማረጋገጫ ይኖረዋል? የኦሮሚያ ያው ስርዓቱ ዲሞክራሲያዊ ስላይደለ ማንኛውም የሚገባው ገቢ በምን መንገድ በየት በኩል እንደሚወጣ የሚታወቅ ነገር የለም። እንደምታውቀው ኢትዮጵያ ውስጥ ኦዲተር ጀነራሉ የኢትዮጵያን መንግስት የሚያሳጣ ሪፖርት ሲያቀርብ በየአመቱ በኢትዮጵያ ምክር ቤት ውስጥ ማለት ነው መለስ በነበረበት ጊዜ ጀምሮ የሚደረገው ነገር ኦዲተር ጀነራሉን ማባረርና በምክትሉ መተካት ነው እንጂ መንግስት የኤክስፔንዲቸር ሪስፖንሲቢሊቲውን ማለት የወጪ ኃላፊነቱን በትክክል የሚወጣበት ሁኔታ ኖሮ አያውቅም። ነገር ግን ገቢ የመሸፈን ገቢ የመሰብሰብና ገቢውን ሬቬኑ ማለት ነው ገቢውን የመከፋፈል ጉዳይ በፌደራል ስርዓት ውስጥ ራሱን የቻለ ጥበብ ነው። ራሱን የቻለ መስፈርቶች ያሉት ቀመር ያለው ስርዓት ነው ማለት የኛ ሀገር ምንም መርህ የለውም እንጂ ኖርማሊ አንድ መርህ ምንድነው? በፌደራል ስርዓት ውስጥ ገቢ የመጋሪያው ቀመር የሚዘጋጅበት መርህ ምንድነው? ዴሪቬቲቭ ፕሪንሲፕል ይባላል። ብዙ ገቢ የሚያስገኘው ክልል ተመጣጣኝ የሆነ ትልቅ ፈሰስ ወይም ሬቬኑ ገቢ ይሰጠዋል ማለት ብዙ ግብር የሚሰበስበው ክልል ብዙ በዛው ተመጣጣኝ የሆነ ብዙ ፈሰስ ይደረግለታል ማለት ነው። ዴሪቬቲቭ ለምሳሌ ማዕድን በኦሮሚያ ውስጥ ቢኖር፣ ዘይት በኦሮሚያ ውስጥ ቢኖር፣ ከዛ የሚመጣ የታክስ ገቢ ቢኖር ከዛ ከሚገባው ገቢ ለኦሮሚያ የበለጠ ፕሌስ ኦፍ ኦሪጂን ስለሆነ ኦሪጂን ኦፍ ዘ ኢንካም ስለሆነ ማለት ነው የተወሰነው ፎርሙላ ተደርጎለት 30% ይሁን አሁን ናይጄሪያ ሲከራከሩ እንደነበረው ማለት ነው የኦይል ስቴቶች ስላሏት 30% ነው ወይም ከኦይል የሚመጣው 10% ነው ወዘተ አገራዊ ስምምነት ይደረግበታል። በየጊዜው የሚሻሻል የቀመር የሬቬኑ የታክስ ጉዳዮች ኮሚሽን አለ። ኖርማሊ በክልሎች መካከል የኢንተርጋቨርንመንታል ፋይናንሻል ሪሌሽንስን የሚወስን ኮሚሽን ይኖራል። ቋሚ ኮሚሽን ነው ይሄ። በየ10 አመቱ ነው ኖርማሊ የገቢ መከፋፈያ ቀመሩን የሚመድበው የሚወስነው ማለት ነው። 30% ነው 10% ነው ወዘተ የሚለውን ከመጣበት ክልል መልሰን የመስጠት ማለት ነው። ሙሉ በሙሉ የሚገኘውን ገቢ ለአንዱ ክልል ብቻ አይሰጥም። ምክንያቱም በፌደራል ስርዓት ውስጥ የጋራ ኢኮኖሚ ማህበረሰብ የመስጠት ግዴታ ስላለ ማዕድን የተፈጥሮ ሀብት ደግሞ የጋራ ኮመን ዶሜይን ነው ተብሎም ስለሚታሰብ በአንድ ሀገር ውስጥ ማለት ነው ለዛ ክልል ብቻ እንዳለ የሚሰጥበት ሁኔታ የለም። ነገር ግን በተስማሙበት ቀመር መሰረት በፎርሙላው መሰረት በዛ ፎርሙላ መሰረት የተወሰነው ገቢ ላመነጨው ክልል ፈሰስ ሊደረግበት ሁኔታ አለ። ለምሳሌ ኢትዮጵያ ውስጥ ካየ ለብዙ ዘመናት ሚድሮክ ከኢትዮጵያ ዶላ ወርቅ ልማት ላይ ይሳተፋል። ለገደምቢ ቀንጥቻ እና እነዚህ ቦታዎች ላይ የማዕድን ብዝበዛ ስራ ያደርጋል። ኤክስትራክሽን እና የኦሮሚያ ክልላዊ መንግስት ለምሳሌ እኔ የማስታውሰው በ2005 የኦሮሚያ ጨፌ የኦሮሚያ ምክር ቤት ማለት ነው ወደ 140 የሚሆኑ ተቃዋሚዎች ነበሩት የኦብኮና የኦፌዴን ተቃዋሚዎች በዛን ጊዜ እና እነዚህ 140 ተቃዋሚዎች ከ537 ወንበር የክልሉ ወንበር በአጠቃላይ 537 ነው በተደጋጋሚ ጠይቆ የነበረው በኦሮሚያ ውስጥ ምንድነው የኢትዮጵያ ፌደራል መንግስት ከሚድሮክ የሚያገኘው የታክስ መጠን ይግለጽልን፣ በዛ መሰረት ከእኛ ክልል የመነጨው ገቢ ለኛ ክልል ፈሰስ የሚደረግበትን መንገድ እንድንወስን ብለው ደጋግመው ይጠይቁ ነበር። በፌደራል መንግስቱ ውስጥ ያሉ የኦፒዲዮ ይሄ እንግዲህ ዲሞክራሲያዊ ባልሆነ ስርዓት የቲፒኤልኤፍ አገልጋይ የሆነው ኦፒዲዮ ውስጥ ያሉ ሰዎች በፌደራል መንግስቱ ውስጥ የሚጠይቁት የነበረው ነገር አላሙዲን የሚያገኘው አመታዊ ገቢ ይገለጽ፣ አላሙዲን ለሚድሮክ ማለት ነው ለኢትዮጵያ መንግስት ለፌደራል መንግስቱ በግብር መልክ የሚከፍለው መጠን ይገለጽ፣ በተለይ ከማዕድን ብዝበዛ ማለት ነው። እሱ ከታወቀ ነጋሽ ቡልቻ ይሄንን ደጋግመው ያነሱ ነበር። ጋሽ ቡልቻ ደመቅሳ የኦፌዴን ፕሬዝዳንት የነበሩት ማለት ነው ተወካይ ነበሩ በምክር ቤት። እሱ ከታወቀ እኛ ድርሻችን ምን እንደሆነ ማወቅ እንችላለን። ይሄ ይገለጽ ሲባል አንድም ጊዜ ሳይገለጽ ቀርቷል። ኢንፋክት የበቀል እርምጃ የሚመስል መንገድ ሚድሮክ ይሄንን ደጋግመው በጨፌ ኦሮሚያም በምክር ቤቱ በፌደራል ምክር ቤቱም ኦሮሞዎች ባነሱ ቁጥር የኦሮሚያ ባህል ማዕከልን እኔ በነጻ ገነባለሁ ብሎ የነበረው ሰውዬ ሲያጥፍ በኦሮሚያ ውስጥ በተለያየ ቦታ ለኢንቨስትመንት ብሎ የወሰዳቸውን መሬቶች ሳይጠቀምባቸው እንደዚህ በዋል ፈሰስ ሲያስቀር በኦሮሚያ ክልል ውስጥ የአትሌቲክስ መንደር የኦሊምፒክ አትሌቲክስ
መንደር ግንባታ ማለትም የአትሌቲክስ ስልጠና የሩጫ ስልጠና የሚካሄድበት የሩጫ ትምህርት ቤት እከፍታለሁ ይሄን ያህል ገንዘቡን እኔ ሸፍናለሁ ብሎ ቃል የገባውን በማጠፍ የኦሮሚያ ክልልን ለመቅጣት እርምጃ ሲያደርግ ነበር። ከዚህም የተነሳ በኦሮሚያ ክልልና በሚድሮክ መካከል ከባድ የሆነ መታረር እንዳለ የሚታወቅ እውነት ነው። ይህንን የማነሳው ለምንድን ነው? ገቢ የመጋራት ሳይንስ ራሱን የቻለ ጥበብ ነው። በፌደራል ስርዓት ገቢው ከሚመነጨው ክልል ምን ያህል ፈሰስ ተመልሶ ይደረጋል የሚለው ራሱን የቻለ በመርህ ላይ የተመሰረተ ተቋማዊ መሰረት ያለው የክፍፍል ስርዓት አለ። ይሄን የክፍፍል ስርዓት ኢትዮጵያ አንድም እውነተኛ ዲሞክራሲ ስላልሆነች፣ አንድም እውነተኛ ፌደራል ስርዓት ስላይደለ የትግራይ ልሂቃንን የኢኮኖሚና የፖለቲካ ጥቅም ለማስከበር ብቻ የተቀረጸ የትግራይ የኢትዮጵያ ፕሮጀክት የትግራይ ልሂቃን የኢትዮጵያ ፕሮጀክት ስለሆነ እውነተኛ ፌደራሊዝም እውነተኛ ዴሞክራሲ ስላልሆነ እንደዚሁ በጅምር የቀረ ተግባር ነው ብዬ አምናለሁ። ከዚህ በተረፈ ከአንቀጽ 91 ከአንቀጽ 93 ከአንቀጽ 94 ጀምሮ እስከ አንቀጽ 100 ድረስ ስለ ታክስ ስለ ግብር ሁኔታ የሚዘረዝር አንቀጽ አለ። ስለ ገቢ መጋራት፣ ስለ ግብር ስልጣን፣ የጋራ የግብር ስልጣን እነዚህ ሁሉ የተቀመጡ ነገሮች አሉ። አንዳቸውም ተተግብረው አያውቁም። ይሄ ነው ያለው ሁኔታ። አሁንም የኦሮሚያ መንግስት በፊንፊኔ ላይ ያለው ልዩ ጥቅም ተብሎ ሲነገር መነሳት ያለበት አንደኛ ከተማዋን በማስተዳደር ረገድ ያላቸው ስልጣን ከከተማው መስተዳደር እኩል ቢያንስ እኩል ካልሆነም የበላይ ምክንያቱም የኦሮሚያ ከተማ ስለሆነ መሆን ነበረበት። ሁለተኛ በከተማ ውስጥ እንደምታውቀው ብዙ ገቢ የሚያስገኘው ከተማ ፊንፊኔ ስለሆነ ለኢትዮጵያ መንግስት ብዙ የንግድ እንቅስቃሴ ያለበት ከተማ ስለሆነ ከዛ ከተማ የሚገኘው ገቢ ፌር በሆነ መንገድ ለኦሮሚያ ፈሰስ የሚደረግበትን ነው ማስቀመጥ ያለበት። ይህ አልተደረገም። አመሰግናለሁ ዶክተር ጸጋይ። በዚህ በመቀጠል ቀረ እንጨምርበታለን። እንደዚህ የረሳናቸው ነገሮች ካሉ ማስታወስ ለእድል ሰጥዎታለሁ። እኔ ምንም የጨምረው ነገር የለም። ግን አሁንም የከተማውን እኔ እንደ አንድ ከተማው ነዋሪ ሰው አማርኛ እንደሚናገር ሰው አማርኛም እንደሚናገር ሰው የከተማውን ህዝብ ለከተማው ህዝብም ለኢትዮጵያም ያለኝ መልእክት ምንድን ነው? ይሄንን ውይይት መጥላት የለበትም፣ ሰው መስራትም የለበትም። ኢንፋክት ብዙ ሰዎች ከተማው የኢትዮጵያዊነት ብቸኛ ተምሳሌት ብሎ ይናገራል። እኔ እንደውም የምለው የኢትዮጵያ የብሔር ተኮር በደል ማንሳያ ተምሳሌት ሆና ነው የምትታየውና ከተማዋም ከዚህ ካለው የበደል ተምሳሌትነት ራሷን ማውጣት ካለባት ሰፋ ያለ ውይይት በህዝቦች መካከል መደረግ አለበት እና ከተማዋ ያሏትን ችግሮችን ፌስ ማድረግ አለባት። ልክ ከተማዋን ከኦሮሚያ ለመታደግ ከኦሮሞዎች ለመታደግ የሚል አይነት እንቅስቃሴ የሚያደርጉ በፍርሃትና በጥላቻ ላይ የተመሰረቱ እንቅስቃሴዎች መገታት አለባቸው። ነፃ የሆነ ውይይት ለማድረግ የኦሮሞ ልሂቃን ከመቼውም ጊዜ በላይ ክፍት ሆነው አሉ በዛ ከተማ ላይ። ሌሎቹም እንደዚሁ ክፍት ሆነው ለመነጋገር ዝግጅት ማድረግ ያለባቸው ብዬ አምናለሁ። ይሄ ከተደረገ ለከተማዋ ብቻ ሳይሆን ለሀገሪቷም ፈውስ የሚሆን ብዙ መልካም ውይይቶች ይመነጫሉ ብዬ አምናለሁ። በዛው መሰረት ነው መታየት ያለበት ብዬ አስባለሁ። ከዛ በተረፈ በኦሮምኛም በአማርኛም በከተማው ያሉ አድማጮችን አመስግንልኝ። እንገለተው ማና እንዴዲ ካልመንዲቱ ኦኬ። እኔም እንደዚሁ ዶክተር ጸጋይን ከልብ አመሰግናለሁ። ዶክተር ጸጋይ ይህንን ውድ ጊዜዎትን ሰጥቶን ስለ ህዝቦት ግድ ብሎ በማለት ይህንን ስላብራሩልን በጣም አመሰግናለሁ። እኔም ከእናንተ ጋር የነበርኩት ደሱ ተፈራ ነኝ። እንግዲህ በሚቀጥለው አጀንዳ ለየት ባለ መልኩ እንመጣለን ብዬ አስባለሁ። ለዛሬ በዚህ ላይ አበቃለሁ። አመሰግናለሁ ዶክተር ጸጋይ። መልካም ቀን ያክብርልኝ። ያክብርልኝ። Pimpinne, pimpinne, yeah pimpinne, pimpinne, yeah pimpinne, pimpinne, yeah pimpinne, mete burkatine kawakne no kenne, ansarra pagatu no matane, pimpinne. ስርጭታችንን እስከ ፍጻሜ ስለተከታተላችሁ እጅግ እናመሰግናለን አድማጮች። የዛሬ ፕሮግራማችን በዚሁ ተጠናቋል።
በሚቀጥለው ፕሮግራም እስክንገናኝ መልካም ሳምንት እላችኋለሁ። ፕሮግራሙን በማቀናበርና ማስተናገድ አብሬያችሁ የቆየው ኦዳ ሰባ ነኝ።